ሰበር ዜና በሶማሊያ ግጭት ተቀሰቀሰ። በዚህም ሰሞን ሌላኛው የአፍሪካ ቀንድ ግጭት ስጋት ማዕከል ሆኖ በቆየው ሶማሊያ ግጭት መቀስቀሱ እየተነገረም ይገኛል። የኢትዮጵያ መከላከያ ሰራዊትም ጣልቃ እንደማይገባ አስታውቋል። በዝርዝር ዳሰነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደታሰበው በቀላሉ እጅ አልሰጥም ወዳለችው ኢራን እግረኛ ጦር ለማስገባትና ካርግ ደሴትን ለመቆጣጠር እያሰቡ መሆኑ ተሰምቷል። ካርግ ላይ ዩራኒየም ለማውጣት መቋመጣቸው እየተነገረ ነው። ኔታንያሁ ቀጭን ትዕዛዝ አስተላለፉ። በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያሰፉ ጦራቸውን አዘዋል። እነዚህንና ሌሎች ዝርዝር ዘገባዎችን ይዘን ቀርበናል። አብራችሁን ቆዩ። መረጃ። በሶማሊያ ግጭት ተቀስቅሷል። የኢትዮጵያ መከላከያ ሰራዊትም ጣልቃ እንደማይገባ አስታውቋል። በሶማሊያ ፌዴራል መንግስትና በክልል መስተዳድሮች መካከል ለወራት የዘለቀው አለመግባባት ተካሮ በደቡብ ምዕራብ ሶማሊያ የጦር መሳሪያ የታገዘ ግጭት ተቀስቅሷል። የኢትዮጵያ መከላከያ ሰራዊትም በበኩሉ በግጭቱ ጣልቃ እንደማይገባ አረጋግጧል። ግጭቱ የተከሰተው የፌዴራል መንግስቱ ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ጨምሮ ለዓለም አቀፍ ዲፕሎማቲክ ማህበረሰብ መግለጫ በሰጡበት ማግስት ነው። ዛሬ ሰኞ በደቡብ ምዕራብ ሶማሊያ ግዛዊ መቀመጫ በሆነችው በአይደዋ ከተማ አቅራቢያ በተቀሰቀሰው በዚህም ግጭት የፌዴራል መንግስቱ በሚደግፉ ኃይሎችና ለክልሉ ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ወይም ላፍታ ጋሬን ታማኝ በሆኑ ኃይሎች መካከል ከፍተኛ ውጊያ ተካሂዷል። ከጥቂት ቀናት በፊት በድጋሚ የተመረጡት ፕሬዝዳንት አብዲ አዚዝ የፌዴራል መንግስቱ በክልላቸው የውስጥ ጉዳይ ጣልቃ እንዳይገባ ማስጠንቀቂያ ሰጥተው ነበር። ፕሬዝዳንት ሐሰን ሼክ መሐመድ በአገሪቱ የውስጥ ፖለቲካ የተፈጠረውን ውጥረት ለማርገብም ወደ አዲስ አበባ የማምራት እቅድ የነበራቸው ቢሆንም ጉዞ ሳይሳካ ቀርቶ በአገሪቱ የተለያዩ አካባቢዎች ግጭት ማገርሸት ጀምሯል። ይህ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ የኢትዮጵያ ከፍተኛ ወታደራዊ መኮንኖች በፑንትላንድ ርዕሰ መዲና ጋሮዌ በመገኘት ከፕሬዝዳንት ሰይዲ አብዱላሂ ዴኒ ጋር መወያየታቸው ታውቋል። በባይደዋ የሚገኘው የኢትዮጵያ መከላከያ ሰራዊትም በሶማሊያ ውስጣዊ ግጭት ጣልቃ እንደማይገባ በተደጋጋሚ ሲገልጽ ቆይተዋል። ይሁን እንጂ ከአንድ ሳምንት በፊት በደቡብ ምዕራብ ሶማሊያ የኢትዮጵያ መከላከያ ሰራዊት ያሰለጠናቸው የክልሉ ልዩ ኃይሎችን ማስመረቁ ይታወሳል። በወቅቱም የክልሉ ፕሬዝዳንት አብዲ አዚዝ መሐመድ የኢትዮጵያ መንግስት ለሰጠው ወታደራዊ ስልጠና ድጋፍ ከፍተኛ ምስጋና አቅርበውም ነበር። የአሜሪካ እግረኛ ጦር ወደ ኢራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደታሰበው በቀላሉ እጅ አልሰጥም ወዳለችው ኢራን እግረኛ ጦር ለማስገባትና ካርግ ደሴትን ለመቆጣጠር እያሰቡ መሆኑ ተሰምቷል። ትራምፕ የአሜሪካ ጦር የኢራንን ዋና የነዳጅ ማዕከል የሆነችውን ካርግ ደሴትን በቀላሉ ሊቆጣጠር እንደሚችል ፍንጭ ሰጥተዋል። ትራምፕ ይህንን ያሉት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ሲሆን የኢራንን ነዳጅ መቆጣጠር እንደሚፈልጉም ተናግረዋል። ትራምፕ ደሴቱን መቆጣጠር በጣም ቀላል እንደሆነና ይህም የኢራንን የኢኮኖሚ የጀርባ አጥንት እንደሚሰብር ገልጸዋል። ካርግ የኢራን 90% የነዳጅ ምርት ለውጭ ገበያ የሚቀርብበት ስልታዊ ደሴት ነች። ደሴቷን ለመቆጣጠር እግረኛ ጦር ለማሰማራት ያሰቡትም ትራምፕ የአሜሪካና የእስራኤል ጥቃት ግብ እየመታ ነው ብለዋል። ትራምፕ በኢራን ውስጥ በርካታ ወታደራዊ ኢላማዎች መውደማቸውንና የአገዛዝ ለውጥ በተግባር መከሰቱን ተናግረዋል። ምንም እንኳን ትራምፕ አድክመናታል ቢሉም ድፍን አንድ ወር ከፍተኛ ድብደባ የተፈጸመባት ኢራን ከፍተኛ አመራሮቿን ብታጣም እንደታሰበው በቀላሉ አልተንበረከከችም። አሁንም በእስራኤልና በአሜሪካ አጋር የባሕረ ሰላጤው ሀገራት ላይ ከባድ በትሯን እያሳረፈችም ቀጥላለች። በተያያዘ ዜናም ዩኤስኤስ ትሮፖሊ የተሰኘችው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ከ3500 በላይ የባህር ኃይል ወታደሮችን በመያዝ ወደ መካከለኛው ምስራቅ መግባቷ ተገልጿል። ይህም የሰራዊት ስምሪት በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበትም ወቅት የመጣም ሲሆን በተለይም በኢራን የነዳጅ ኤክስፐርት ማዕከል በሆነችው ካርግ ደሴት ላይ ሊሰነዘር የሚችል ጥቃት ወይም ለተወሰኑ የምድር ላይ ዘመቻዎች እንደ ዝግጅት እየታየ ነው።
የፔንታጎን ወታደራዊ ባለሙያዎች እንደ ስውር ተዋጊ ጄቶች ኤፍ-35 ስቲልዝ ጄት ያሉ ዘመናዊ ትጥቆችን የያዘው ይህ ግብረ ኃይል ዋሽንግተን በዲፕሎማሲው ፈንታ ወታደራዊ እርምጃዎችን ለመውሰድ የምትፈልግም ከሆነ ሁሉንም አማራጮች ዝግጁ ለማድረግ ያለመ እንደሆነም ይተነትናል። ኢራንም በበኩሏ ማንኛውም የምድር ላይ ወረራ ቢሞከር ከባድ አጸፋ እንደምትሰጥ በማስጠንቀቅ ላይ ትገኛለች። ፓኪስታን የአሜሪካና የኢራን የሰላም ድርድር አዘጋጅ ልትሆን ነው። በመካከለኛው ምስራቅ ለአንድ ወር የዘለቀውና የአሜሪካና የእስራኤል በኢራን ላይ የከፈቱት ጦርነት በድርድር ለመቋቋም ፓኪስታን አዲስ የሰላም ተስፋ ይዛ ብቅ ብላለች። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር እንደገለጹትም አሜሪካና ኢራን ፓኪስታን በመካከላቸው የሚደረገውን ንግግር እንድታመቻች እምነት ጥለውባታል። ይህ የታወቀው ፓኪስታን ከሳውዲ አረቢያ፣ ቱርክና ግብጽ የውጭ ጉዳይ ሚኒስትሮች ጋር በእስላማባድ ባደረገችው ስብሰባም ሲሆን ግብጽም በበኩላቸው ስብሰባው በሁለቱ ሀገራት መካከል እስካሁን የነበረውን የደብዳቤ ልውውጥን ወደ ቀጥተኛ ንግግር ለመቀየር ያለመ መሆኑንም አረጋግጣለች። ምንም እንኳን ኢራን አሜሪካ ቀደም ብላ ያቀረበችውን ባለ 15 ነጥብ የሰላም እቅድ የማስገደድ ሙከራ በሚል ብትቃወምም በራሷ በኩል በአምስት ነጥቦች ላይ ያተኮሩና የኢራን ባለስልጣናት ግድያ እንዲቆም እንዲሁም ለደረሰው ውድመት ካሳ እንዲከፈል የሚጠይቅ የድርድር ረቂቅ አዘጋጅታለች። ይሁን እንጂ ይህ የዲፕሎማሲ ጥረት ባለበት ሁኔታ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን የምድር ጦር ለማስገባት እያሰቡ መሆኑ መዘገቡም ቀጠናውን ለባሰ ስጋት ዳርጎታል። ፔንታጎን ለሳምንታት ሊቆይ የሚችል የምድር ውጊያ ዝግጅትን እያደረገም ሲሆን 3500 የሚሆኑ የአሜሪካ የባህር ኃይል አባላትን ቀድሞውኑ ቀጠናው ደርሰዋል። ይህንንም ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የኢራን ወታደሮች አሜሪካውያንን በምድር ላይ ተቀብለው በእሳት ለመለብለብና የቀጠናው አጋሮቻቸውን ለዘላለም ለመቅጣት እየተጠባበቁ መሆኑን በመግለጽም ጠንካራ ማስጠንቀቂያም ሰጥተዋል። በየመኑ የሚንቀሳቀሱ የሁቲ ታጣቂዎችም ለመጀመሪያ ጊዜ በእስራኤል ላይ ሚሳኤል መተኮሳቸውን በማወጅ ጦርነቱን እየተቀላቀሉም ሲሆን ይህም ቀይ ባህርን ከኤደን ባህረ ሰላጤ የሚለየውን ስትራቴጂካዊ የባቤል መንደብን የንግድ መስመር ላይ ተጨማሪ ስጋትም ደቅነዋል። የጦርነቱ መዘዝም በዓለም ኢኮኖሚና መሰረተ ልማት ላይ ከባድ ውድመትን እያደረሰ ይገኛል። የኢራን የሆርሙዝ ስትሬት መዘጋት ምክንያት የነዳጅ ዋጋ ባለፉት 3 ዓመታት ከፍተኛ ደረጃ ላይ ደርሶ ብሬንት ክሩድ 112.57 ዶላር ገብቷል። እንዲሁም በባህሬን የሚገኘው የዓለማችን ትልቁ የአሉሚኒየም ማቅለጫ ፋብሪካም በኢራን ሚሳኤል መመታቱ በዓለም አቀፍ ደረጃ የአሉሚኒየም እጥረትና የዋጋ ጭማሪን አስከትሏል። በተመሳሳይም የተመድ የኒውክሌር ተመልካች ድርጅት በኢራቅ አቅራቢያ የሚገኘው የኢራን የከባድ ውሃ ማምረቻ ተቋም በእስራኤል ጥቃት ከፍተኛ ጉዳት እንደደረሰበት በሳተላይት ምስል አረጋግጧል። በአሁኑም ወቅት በጦርነቱ ምክንያት በኢራን ከ1900 በላይ፣ በሊባኖስ ከ1200 በላይ እንዲሁም በእስራኤል ኢራቅና አሜሪካ ወታደሮች ላይ ከፍተኛ የሰው ሕይወት መጥፋትም ተዘግቧል። ኔታንያሁ ቀጭን ትዕዛዝ አስተላለፉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚቆጣጠሩትን ግዛት እንዲያሰፋ ጦራቸውን አዘዋል ተባለ። 3500 የአሜሪካ ባህር ኃይል ወታደሮች መካከለኛው ምስራቅን በመግባት ቀጠናዊ ጦርነቱ እየተባባሰ መሆኑን አመልክተዋል። በአሜሪካና በእስራኤል በተሰነዘረውም ጥቃት የኢራን የቴሌቪዥን ጣቢያና ወደብ ጥቃት ደርሶበት ቢያንስ 5 ሰዎች ሲሞቱ ኢራን በአጸፋውም የባላስቲክ ሚሳይል ወደ እስራኤል አስወንጭፋለች። የግብጽ፣ ሳውዲ አረቢያና ቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ተሰብስበው የሰላም ውይይት እያደረጉ ቢሆንም የኢራን ፓርላማ አፈጉባኤ መሐመድ ባጋር ፕሬዝዳንት ዶናልድ ትራምፕ በሚስጥር ወረራ እያቀዱ ነው ሲሉ ከሰዋል። ኢራን የሆርሙዝ ሰርጥን በመዝጋቷ የዓለም የነዳጅ ዋጋ ከ50 በመቶ በላይ በመናሩ በዓለም ኢኮኖሚና ፖለቲካ ላይ መናጋትን አስከትሏል። ራሽያ በዩክሬን ላይ ታሪካዊ የተባለ ግዙፍ የድሮን ጥቃት ሰነዘረች።
ራሽያ ባለፉት 24 ሰዓታት ውስጥ ወደ 1000 የሚጠጉ ድሮኖችንና የተለያዩ ሚሳኤሎችን በመጠቀም በዩክሬን ላይ እጅግ ከፍተኛ የሆነ የአየር ጥቃት መፈጸሟ ተዘገበ። ጥቃቱ የጦርነቱ መጀመሪያ ከተመዘገቡበት ታላላቅ የአየር ጥቃቶች መካከል አንዱ መሆኑ ተነግሯል። ይህ መጠነ ሰፊ ጥቃትም ከጦር ግንባር ርቀው የሚገኙ ከተሞችን ጨምሮ በርካታ ክልሎችን ኢላማ ያደረገም ሲሆን በንጹሃን ዜጎች ላይም ሞትና መቁሰልን እንዲሁም መሰረተ ልማቶች ላይ ከፍተኛ ውድመትን አስከትሏል። የዩክሬን የአየር መከላከያ ሰራዊትም አብዛኛዎቹን ድሮኖች ማክሸፍ ቢችልም ጥቃቱ ሞስኮ የዩክሬንን መከላከያ አቅም ለመፈተንና ጫና ለመፍጠር በብዛት የድሮን ጦርነት እንደ ስልት እየተጠቀመች መሆኑን ያመላከተም ሆኗል።